በዘረፋውም ከ53 ሚሊዮን ፓውንድ በላይ ተዘረፈ። ፖሊስም በሌተር ሾክ ወደ ህይወት ሊመልሰው ቻለ። ነገር ግን ወደ ስራው መመለስ አልቻለም ነበር፣ ምክንያቱም የደረሰበት አደጋ ውድድሩን ለማድረግ ይከለክለው ነበር። የዛን ጊዜ በጣም መቸከር ጀመረ፣ ምክንያቱም ስራ የለውም፣ ገንዘብ የለውም፣ ምንም ነገርም ሊያገኝ አልቻለም። የዛን ሰዓት ቁጭ ብሎ ማሰብ ጀመረ። የመጣለት ሐሳብም ባንክ መዝረፍ ሆኖ ተገኘ። የሚያውቃቸውንም ጋንግስተሮች ሰብስቦ ስለዚህ ፕላን አናገራቸው። እነሱም በአስፋቡ ተስማሙ። ባንኩንም ለ7 ሆኖ ለመዝረፍ ተስማሙ። ለመዝረፍ ያሰቡትን ባንክ ቤት ካሽ የሚያስቀምጡ ሌላ ቦታ ነበር። እሱንም ማጣሩና ተሰብስበው ፕላን ማድረግ ጀመሩ። ላይቲንግን በጣም ታዋቂ ስለነበረ ፊቱን ለመቀየር ሜካፕ አርቲስት ጠሩ። ሜካፕም ተሰሩ። ከዛም የፖሊስ ልብስ ለብሰው የባንክ ቤቱ ማናጀር እስኪወጣ ጠብቀው በመኪና መከተል ጀመሩ። ወደ ቤቱም ሲገባ ጠብቀው ተከትለውት ገብተው ቤተሰቡን ማስፈራራት ጀመሩ። ወደ ካሽ ዲፖቱም ይዘውት ሄደው ዘረፋውን አካሄዱ።